እንደምን ዋላችሁ? እንዴት ናችሁ? በጣም ደስ ብሎናል ስላገኘናችሁ። በብዙ ምክንያት እናንተም እድለኞች ናችሁ፣ እኛም እድለኞች ነን። በነገራችን ላይ ቅድም ወንድሞቼ ተናግረውታል። እኔ ይሄንን ስርዓት ያሸነፍኩት ከረባቴን አውልቄ ይሄን ጥቁር ክላሽ ያስኩቀን። አሁን ስርዓቱን አሸንፈናል። የምንነጋገረው ስርዓት ስለመገንባት ነው። እርግጠኛ ሆኜ ነው የምነግራችሁ። ይሄን ሲባል እንደነበረው ከ2 ዓመት ከ3 ዓመት በፊት ይሄንን ሐሳብ ይዘን ስንመጣ እንደ እብድ ተቆጥረን ነበር። መካሪ የላቸውም ወይ ተብለን ነበር። እኛ ግን ህልም ነበረን። ህልሞቻችን ደግሞ እናንተ ናችሁ። ስለዚህ እናንተ እንደዚህ ኃይል ገንብታችሁ እንደዚህ ሆናችሁ አውቃለሁ። ከፊሎቻችሁ ደክሟችኋል፣ ከግዳጅ መልስ ነው የመጣችሁት። ሌሎቻችሁም ግዳጅ አለባችሁ። ነገር ግን እኛም እናንተን ስለምናከብር እናንተም ስለምታከብሩ ነው ጊዜ ወስደን እየተነጋገርን ያለነው። ስለዚህ ይሄንን ኃይል ከማየት በላይ አሸናፊነት የለም። ደማቅ ታሪክ እየጻፋችሁ ነው። በጣም ብዙ የሚገራርሙ ነገሮችን ነው በተለያየ ቦታ ስምሪት ስንሰጥ ስናስተባብር የታዘብነው ነገር። የአማራ ህዝብ ኃይል ሲመሰረት አንድ ክላሽ ብቻ ነው የነበረው። ለአንዳንዶቻችሁ እውነትም አይመስልም። የኔ ክላሽ ነው። አዎ የአርበኛ ዘመነ ካሴ አንድ ባለ አንድ እግር ክላሽ ብቻ ነው የነበረችን። ሌላ ምንም ነገር አልነበረንም። ዛሬ በእያንዳንዱ ጓዳ በብርጌድ ደረጃ፣ በሻለቃ ደረጃ፣ በትልልቅ የወታደራዊ አደረጃጀት ደረጃ ድሽቃ ሳይቀር ሌሎች ትላልቅ የቡድን መሳሪያዎች ሳይቀር ታጥቀን በማየታችን ምናልባት እንደኛ ህልማችሁን ኖራችሁ ለማየት እንዲያበቃችሁ ነው የምመኝላችሁ። እውነት ለመናገር ሌላም እጅግ በጣም ብዙ ታሪክ መናገር ይቻላል። ይሄ ለብሼው የምታዩት ዩኒፎርም የአማራ ህዝብ ኃይል ዩኒፎርም ነው። 1 ዓመት አካባቢ ይመስለኛል የህግ ማስከበር ዘመቻ በተከፈተ ጊዜ ከ3 ከ4 ሚሊዮን ብር በላይ ዋጋ ያለው ከ1000 በላይ ከስክስ ጫማዎች፣ ከ1000 በላይ እንደዚህ አይነት ዩኒፎርሞች፣ ሌሎች ወታደራዊ ቁሳቁሶች ከስቶር ተወስዶብን ነበር። ይሄ ዘራፊ ስርዓት ተገዳዳሪ ኃይል ተፈጠረብን በሚል ምክንያት በተከፈተብን ዘመቻ 1 ዓመት ባልሞላ ጊዜ ውስጥ ከባህር ዳር 9ኛ ጣቢያ ማርከን ነው የለበስነው። እንኳን የዚህ ትውልድ አካል ሆናችሁ ብቻውን እንዳይመስላችሁ ቁሳቁሱን የመለስነው ከ8000 ጥይት ጋር ነው የተመለስነው። ከ8000 ጥይት ጋር ነው ተማረከ። የዚህ ታሪክ አካል መሆን እድለኝነት ነው። በነገራችን ላይ ይሄንን ለማድረግ ጀግንነት ይጠይቃል። የሆነ ተራራ ላይ ጫካ ላይ አይደለም የተማረከው። ያውጊያም የተደረገው ባህር ዳር ከተማ ውስጥ አርበኛ ዘመነ ካሴ ባህር ዳር ልደታ ቁጭ ብሎ ያንን ኦፕሬሽን አድርጎ ያንን ጀብዱ ፈጽሞ የተወሰደብን ንብረት ለማስመለስ በኮሎኔል ደረጃ ያሉ በከፍተኛ የመኮንነት ደረጃ ያሉ የመከላከያ ሰራዊት አባላትን ለመማረክ እንደ ውሃ የረጋ መሪ ያስፈልግ ነበር። ያ መሪ አርበኛ ዘመነ ካሴ ፊታችሁ ቆሞ የምታዩት እድለኛ ናችሁ ያልኳችሁ ለዚህ ነው። ብዙዎች ድምጹን ለመስማት ይናፍቃሉ። እናንተ በአካል እየተወያያችሁ ነው። ለዛም ነው እድለኛ ናችሁ ብላችሁ ዝም ብዬ አይደለም። እኛም እድለኞች ነን እንደናንተ አይነት ጀግና ትውልድ ፊት ቆመን በመታየታችን። እንዳልኳችሁ ነው ትግሉ እየተገባደደ ነው። ስርዓቱን አሸንፈናል። ስርዓት ለመገንባት ደግሞ ሌላ ባህሪ መላበስን ይጠይቃል። ትዕግስተኛ መሆንን ይጠይቃል። ህግ ማክበርን ይጠይቃል። ህዝብን ማክበርን ያስፈልጋል። እዚህ የደረስነው በህዝብ ድጋፍ ነው። እዚህ የደረስነው ስላልተሳሳትን ነው። አሁንም ከተሳሳትን የማንመለስበት ምክንያት ስለሌለ እያንዳንዳችን የምንፈጽማት ድርጊት እያንዳንዳችን በየጓዳው የምናደርጋት ድርጊት ትግሉን ወደ ኋላ የማትመልስ መሆኑን ህዝብ የማያስቀይም መሆኑን እርግጠኛ መሆን ያስፈልጋል። መደማመጥ ያስፈልገናል። መመራራት ያስፈልገናል። እርግጥ ነው ስለተመራራን፣ ስለተደማመጥ፣ ስለተከባበር ለዚህ ደረጃ ደርሰናል። ነገር ግን ከዚህ በላይ ኃላፊነት እየተሸከምን ስለሆነ በምትመሯት እያንዳንዷ ቀጠና፣ እያንዳንዷ ቀበሌ፣ በየትኛውም ቦታ ህዝብን የሚያስቀይሙ ተግባር እንዳትፈጽሙ አደራ እላችኋለሁ። አለመፈጸም ብቻ አይደለም። በነገራችን ላይ እኛ ህግ እያስከበርን ነው። በዚህ ሰዓት እየተዋጋን ያለው ዘራፊ ወመኔ ሰራዊት ከእናቶቻችን መቀነት ብር የሚፈታ ሀብል የሚያወልቅ ቀለበት የሚወስድ ዘራፊ ቡድንን ነው እየተዋጋን ያለው። ህዝባችንን ነው እየተከላከልን ያለው። ስለዚህ እኛ ህግ እያስከበርን ነው ማለት ነው።
ህግ እያስከበርን ነው ስንል የኛ ጥንቃቄ ብቻ ሳይሆን ከኛ ጎን ሆነው ከኛ መስለው ህዝብ የሚያስቀይሙ ግለሰቦችንም የመቆጣጠር ትልቅ ኃላፊነት አለብን። ትልቅ ኃላፊነት ህዝቡ በዚህ ደረጃ እንደ እንቁላል ተንከባክቦን ያለው ይሄንን መብቱን ይሄንን ፍላጎቱን ስለምናከብርለት ስለሆነ ከዚህ በላይ ኃላፊነት ስለሚኖርብን ትግሉን ከዚህ የበለጠ የማሻገር ኃላፊነት ስለሚኖርብን እንደዚህ ቀጠና ብቻ ሳይሆን እንደ አማራ ብቻ ሳይሆን እንደ ኢትዮጵያም ትልቅ ኃላፊነት ስላለብን አደራላችኋለሁ። በነገራችን ላይ ሌሎች ብሔረሰቦች ወይም ሌሎች የማህበረሰብ ክፍሎችም የፋኖን ትግል በከፍተኛ ጉጉት እንደሚጠብቁት ነው በእርግጠኝነቱ የምነግራችሁ። ስለዚህ ትልቅ ኃላፊነት አለብን ከዚህ በኋላ እኛም እናንተም። ህጎች አሉ በውስጥ በአመራሮቻችሁ በኩል ከዚህ በፊት የተላኩ አሁንም እየተሻሻሉ የሚደርሷችሁ በመሪያችንም በኩል በሌሎች በሚመለከታቸው ሰዎች በኩልም የሚተላለፉ ትዕዛዞች ይኖራሉ። አጠቃላይ ኬላንም በተመለከተ የሚኖረን እንቅስቃሴ በተመለከተ የምናወርዳቸው አሰራሮች አሉ። ከነዚህ አሰራሮች ውጭ ዝንፍ ማለት በዚህ ትግል ላይ ክደት መፈጸም ነው። በዚህ ህዝብ ላይ ክደት መፈጸም ስለሆነ ይሄንን ህግና አሰራር እንድታከብሩ ወደፊት እንድትመለከቱ ትልቅ እይታ እንዲኖራችሁ አደራላችኋለሁ። ስለነበረን ቆይታ እጅግ በጣም አመሰግናለሁ።